ባሉ አሉ እንደሱ በጣም የሚረዱ ዳሃዎችን የሚረዱ ሚኪ የሚያውቃቸዋል፣ ተስፋዬ አድርገው የሚያውቃል፣ ሁሉም እርዳታ ሰሪዎች ያውቃሉ። በጣም ሰው የሚረዱ ከነዚህ ሁሉ ሰዎች ጋር ተጣልቶ ከቲክቶክ አስጠፍቷቸዋል። እንደሱ የሚረዱ ሰዎች ናቸው እነዚህ ባለሀብቶች፣ አሜሪካ የሚኖሩ ሰዎች። ለምንድን ነው ችግሩ? ምንድን ነው? እነዚህ ሰዎች በጣም ላይቭ ላይ ማሸማቃቸዋል። አሁን ሪች ራይል የምትባለው የልብ እነዚህ ህፃናቶች አይናቸው መማር ቤት የተረዱትን ህፃናቶችን አዲስ አበባ ላይ ትምህርት ቤት የከፈተችን ልጅ ዮኒ ቤት ላይ አንቺ ለኔ ሳይክል ነሽ እኔ ላንቺ ፌራሪ ነኝ ብሎ እንደዚህ በግልጽ ተናግሯት ቲክቶኳን አጥፍታ ጠፍታለች። በጣም በጣም ኢትዮጵያ ውስጥ ምትረዳ ዲኤፍኤልሲን ታውቁታላችሁ። ከነዚህ ሰዎች ጋር ለምንድን ነው የሚበላለው? ታውት እኛን ታውት እኛ ተራ ነን። ሚኪ ምናምን ተራዎች ናቸው። ምክንያቱም ኢትዮጵያ ውስጥ ያለ ሰው ሁላ ተራ አድርጎ ስለሚያስብ ማለት ነው። ግን አሜሪካ እንደሱ ድርጅት ያሉ ሰዎች የሚረዱትን ሰዎችን ለምንድን ነው ግማሹን ቦሌ ስገቡ አስገድላቸዋለሁ ሲል ነበር፣ ግማሹን ደግሞ አሜሪካ ላይ ሲከሳቸው ነበር። እንደሱ ረጂ ናቸው። ከማንም እርዳታ ተቀብዬ ረድቼ አላቅም፣ የራሴን ባንክ ለማንም ሰጥቼ አላቅም ብሏል አይደል? ሌሎቻችሁ ምስክር እንድትሆኑ ብዙ የተላከልኝ ስላለ ነው። እንዴት ነው የሚዞረው ይሄ ነገር? ካሜራ ቆይ ላሳይ። ከወገብ በታች ራቁትህን ከሆንክ ሌላ ጉድ እንዳታሳየን። ችግር የለውም። ኧረ ችግር የለውም። እሺ አነበብኩ ስሙን ፔይመንት አይዲ ይላል። ቆይ አንዴ ስልኬ እንዳይጠፋ ቱማ ነው የሚለው ፍራውል ኦኬ ይሄ ባይዘ በትንሹ እኔ ማት ሰዎች አሉ ጠፍቷል ከሶሻል ሚዲያ ላይ አይመለከተኝም። ባንኩን ሰጥቶ ይረዱ ነበረ። እኛም እናውቃቸዋለን ሰዎችን ማለት ነው። እነ ሮዚን እነ ኤማ ማለት ጨልሎ ከዚህ ቲክቶክ ጠፍቷል። ዮኒ ማኛ ታውቀዋለህ? በማን በፍራው ለትቻ የተነሳ ማለት ነውና ከዛ ሲቀጥል ሌሎች እነ ጆን ዳንኤልን ካላስገደልኩት መገናኛ ጋር ነው ሎኬሽንን እያየው ነው። ተራ ቲክቶከር ነው ጆን ዳንኤል። ሀብታም እስከሆነ ድረስ ኢትዮጵያ ውስጥ ያሉትን ሰዎችን እስከ መስፈራራት ሰው ምትረዳ ከሆነ እንደሱ የሚረዱትን ሰዎችን ከሶሻል ሚዲያ ሙሉ በሙሉ አስጠፍቷል። እሱን መረጃ ለኔ ልትልክልኝ ትችላለህ ወይስ? ልክላለሁ፣ ግን የሙሉ ዲቴል ነው ልክላለሁ። ክላስፋይድ ካልሆነ መላክ ማትፈልግ ከሆነ አትላክ። ልክላለሁ፣ ግን እንትን ስሞችን ከላይ ያሉትን አስጠፍቼ ባንኩን ሲስተሙንና የተላከበትን ሰው ይሆን ልክላለሁ። ከዛ አልጨረስኩም። በጣም ብዙ ጊዜ ኢትዮጵያ ውስጥ እርዳታ እሱ ከሰራ በኋላ እርዳታ የሰጣቸው ሰዎች በቪዲዮ እንዲሰሩለት በጣም ያስጨንቃቸዋል። በጣም እኔ ማውቃቸው በጣም ብዙ ሰዎች አሉ። ከዛም ሲቀጥል አንድ የ6 ዓመት ህፃን ልጅ ማፀን በማፀኗና በማፀኗ ነው ካካ የምታደርገው። ናርዲናት ከእንትን ያመጣችው ከምንድን ነው? ከወሎ አካባቢ ነው ያመጣቻትና ህፃን ልጅ ናት። የ6 ዓመት ልጅ ናት። ፋና ብሮድካስቲንግ ቲቪ፣ መከላከያ፣ ሚኪ ፊታውራሪ፣ ባለሀደራውን፣ ዴቭ ሳክስን፣ መንሱርን እነዚህን ሰው ሁላ ለ6 ዓመት ልጅ ተልኮ ቪዲዮ ሊቀረስል እኔ አስቆሚዋለሁ። በቃ ከዛ በኋላ ነው ፍራው ለትቻ እኔን ጠምዶኝ ሌባ ይለኛል፣ ቀበሌ ቤት ውስጥ የምትኖር ነው ይለኛል፣ ኢትዮጵያ ሲሄድ ንገሩኝ፣ የሚኖርበትን ንገሩኝ ይላል። ችግር ምንድን ነው? ከኔ ጋር
መልሰልኝ። እኔ በምንም አላቅም፣ ምን የማን እንደሆንክ አላቅም። ኢቨን ዮኒ ማኛ